ማዘርዬ ምን ላግዘዎት? ዛሬ ምን አግኝተሽ ነው እንዲህ ደስ ያለሽ? እንዴ ለምን ደስ አለሽ ይባላል እንዴ? ዛሬ ስለርሶ እየሆነ ነገር ነገረኝ። ምንድን ነው የነገረሽ? ለካ እርሶም ለትንሽ ጊዜ ቢሆንም ከባሎት እናት ጋር ኖረዋል። እሱ አሁን ታዲያ ምን እንደዚህ ያስደንቃል? ያው አንድ ነን ማለት እኮ ነው። እኔ እኮ ለምንድን ነው የምንጋጨው እያልኩኝ ሁሌ በቃ ራሴን አስጨንቃለሁ። አንቺ ራስሽን አስጨነቅሽ እንዴ ማዘር? በጣም ግን ለምን እንደሆነ ገባኝ። ለካ ስለምንዋደድ ነው። ኧረ አንቺ ከኔ ጋር እንዴ በጣም ማዘር አልታወቀውም እንጂ በጣም ነው የምንዋደደው። እኔና አንቺ አንድ አይደለንም። ሰሚኛለሽ? እኔ የባሌን እናት አከብራለሁ፣ እወዳለሁ፣ እታዘዛለሁ። እሳቸውም ይወዱኛል፣ ያከብሩኛል። ግን እኔ ወዶታለሁ፣ አከብሮታለሁ እና እንደሱ ቢዘረጥጡኝ ምን ያልዘረጥጦትም። ግን ችግር የለውም። እኔ ከወደድኩት ይበቃል። በምንም አንድ አይደለንም። ዛሬ ግን ደስ ያለኝ አትሊስት የጋራ ፔን እንዳለን ገብቶኛል። እሳቸው በእኔ መናደዳቸው ሜቢ የእጃቸውን እያገኙ ይሆን እንዴ? ከባለቤቴ እናት ጋር ኖሬያለሁ። እሳቸው ኮስተራ ናቸው። የምሰራውን ወጥ ይንቃሉ። ቤት ውስጥ ከባሌ ጋር ነፃነት የለኝም። እንዴ እሷ ምን ሆና ነው አንድ ነን የምትለው? ባለ 5 ኮከብ ሆቴል ውስጥ አይደለም የምትኖረው። ሆቴሉን እኔ በመራውም ዛሬ እንደማከብረው ትላሳየው ትፈልጋለሁ። የፈለጉትን ነገር ረዛዙ። ምን ላድርግሎት? እስቲ ሂጂና ሳሎኑን አዝጂ። እንዴ ማዘር ሊገላገሉ ይፈልገው ነው? ሂጂ እኮ ነው አስጨምልሽ። እሺ በቃ እሺ አቶ ጌጡ እሱን ነገር የሚያጸደዋለሁ አልኩሽ እኮ። ተይ ቁጭ አድርጊ። ኧረ ችግር የለውም ያጸደዋለሁ። ኧረ እኔ ያጸደዋለሁ። ውይ ምን ነው ቁጭ አድርጊ። አንቺ ውይ ቁጭ አድርጊ። እሺ አቶ ጌጡ አንድ ቤት እየኖርን አንተዋወቅም ማለት አንተ ያለህን ክብር አንዳንድ ሰዎች ቢኖረን ጥሩ ነበር። ምን ነው ቅር አለ? ለማዘር ልትናገር ነው እንጂ ሰበበኛ። ቁጭ በል። አሁን በቃ ልጃቸውን የገደልኩ ያክል አድርገው ነው የሚያስቡኝ። ትዝታዬ ወይ መስታወሻዬ ምን ይቀጥርሻል? ሂጂ ነጠላዬን አንቺ ላዘቅዝቅበት። አይበቃኝም። አንቺ ጨምሪ። መስታወሻዬ ተናገሩ። ቆይ እኔ የምለው አንቺ እጅሽ አያርፍም? ምን ስታረጊ ነው የነካሽው? ምን ስትይ ነው ቃይ ነው የነካሽው? ይኸውልዎት ማዘር ይቅርታ፣ እጄ ሳልፍ አየሩ ነው እኔ አይደለም የጣልኩት፣ ራሱ ነው የወደቀው። ምን ስታረጊ ነው አንቺ እጅሽ አያርፍም ወይ? የወደቀው ዝም በይ። ደግሞ ትሄጃለሽ እንዴ? እሺ ፈለጉኝ። ሁለተኛ እቃዬን እንዳትነኪ። እኔ ራሴ ነኝ የማጸዳው። ኦች ጻን እንዴ የትኛው ወተት ይገዛልሽ? ሚሚዬ ጦጦ ተጣቢ። ቆይ እኔ የምለው የትኛው ዳይፐር ይገዛልሽ? እስቲ ንገሪ፣ የትኛው ዳይፐር ይገዛልሽ? ሁለተኛ በዚህ በማይረባ እጅሽ እቃዬን እንዳትነኪ። ለምን መጣ? ምን ማለት ነው? ምን ታፈጥብኛለህ? በዚህ በማይረባ እጇ ዕቃዬን ሰበረች። ታዲያ እንደ ሕፃን መሆን ትፈርድብኛለህ? ለምን ተመልሶ መጣ? እኔን ስዋረድ ለማየት። ምንም ቢሰድቡኝ አልከፋኝም ነበር። እሱ ሳይን ግን ደበረኝ።
ተመልሶ መምጣት አልነበረበትም። እና የአባቴን ማስታወሻ ሰበረችው እያልሽኝ ነው? እኔ አልሰበርኩም። ላታምኑኝ ትችላላችሁ፣ ግን ራሱ ነው የወደቀው። እና የቤቴ ንብረት ራሱን አጠፋ ነው የምትይ? እኔ ራሱን አጠፋ አላልኩም። ነገሩ ስላላዩኝ አታምኑኝ። አንተ ራስህ ለእርሳቸው ስለምታግዝ ምንም አልነግርህም። አንቺ ምንም አልነካሽው? መንካትማ ነክቼዋለሁ፣ ግን ከመውደቁ በፊት ነው። አንተ ሰበበኛ ዕቃ እንዳትሰበር ብዬ ቁጭ አድርጌው ልክ ስሄድ ከኋላ ድምፅ ሰማሁ። ምንድን ነው ብዬ ዞር ስል ሰበበኛው ዕቃ ተሰብሯል። አንቺ ልጅ ስነ ስርዓትሽን ብትይዢ ጥሩ። የማዘር እውነቴን እኮ ነው። እና ወዶሽ ይሆን ሊከተልሽ ፈልጎ ይሆን? አንተ ከማህፀኔ ከወጣህ ጀምሮ ያልሰበርከውን ዕቃ በሁለት ወር ውስጥ ያንተን ኮታ ጨምራ የቤቱን ዕቃ ዲስሚስ ነው ያደረገችልህ። አንተ ለሰበበኛ ሲጀመር ተናገሪ ብለህ እናዘዝከኝ። እማ በእናትሽ ታያት፣ በቃ አታሳዝንሽም? አያት ደንግጣ እየተንቀጠቀጠች አያት፣ ይኸው ሰውነቷ እንዳለ ይኸው እለዋ ላይ የሰፈረው አጋንንት እኮ ነው እንዲህ ቤቱን ዕቃ የሚያስጨርሳት። እማ ከበሮ ነው የቀረሽ፣ ባህል ቤት አደረግሽው እኮ ለጊዜ። ውይማ ታያት በእናትሽ አታሳዝንሽም? እንደነየ እኮ እንዲህ አስነካቸው። ይኸውልሽ እንኳን ዕቃ ሰው ወጥቶ የሚሰበርበት ጊዜ እኮ። አንተ ግን እኔን ለማረጋጋት ነው እንዲህ የምትለኝ? እባክህ ዞር ማለት ደዛ። ለሚስትማ እድሜዋ 22 ዓመት ነው፣ ግን እንደ 12 ዓመት ልጅ ነው ቁልት የሚያደርጋት። ውይ ይቅር ይበለኝ። እስማ እማ እንደዚህ ይባላል? ይሄን አንቺ ማለት አለ? ከሷ ነው የለመድኩት። ምን ላድርግ? ይሄው ብዙ መማር ያለባትን ነው ዝም ብለህ እዚህ የመጣችው። አንዴ ስትኳኳን፣ አንዴ ምን ስትል፣ አንዴ ሞባይል ስትፈተፈት ነው የኖረችው ሙያ ሳትማር። አንተ ግን በእኔ በእናትህ ትፈርዳለህ አይደለም? ትሰሚኛለሽ እማ፣ ከዚህ በኋላ እኔ ፊት እንድትናገሪያት አልፈልግም። በቃ እኔ መስማት አልፈልግም። ይኸውልሽ እኔ ምንም እንዳትናገረኝ በቃ እዛው። አትጠይቅኝም? እኔ ደህና ውያለሁ። ምን ሆነሻል? ይቺ ሙሽራ እንደ ልማዷ አናደደችሽ? ዘሌ የሰጠኝ ማስታወሻ ክንታ አድርጋ ሰበረ። ያመቶቹ እንደ ነፍስሽ ምሳሽለት እኮ ሰበር አደረጋችሁ። አታደርገውም። እቺ ደግሞ አታደርገው። ባሰብረው ታዲያ ባታደርገው ነግርሽ ነበር። እና ጨክነሽ ስብርባሪ ነው ጠልሽው። እኔ እኮ ይቺ ልጅ እጇ ጤና የለውም ብዬሻለሁ። ሁልዬ ታስታውሻለሽ? ራስሽ እኮ ነሽ የነገርሽኝ። እና ዝም አልሻት? ምን ላድርግ ታዲያ? እንግዲህ እጇን አልሰብረው እንዴ። ለራሷ ጥቅም ከሆነ ምን ችግር አለው? እኔ ቡጥን ኑሮ ሳይታወቃት ስሯ ገብቼ ድብን ነበር ማረጋት። ሞች እና የጋይ ዘላለምን ማስታወሻ ትሰብረዋለች። በቃ ተኛ። 10 የዘላለም አትበይኝ። የረሳሁትን አታስታውሽኝ። እሺ በቃ ተይው፣ ይቅርታ። በቃ ሂጂልኝ። እኔ እኮ ሳላይሽ አልውልም ብዬ ነበር የመጣሁት። ለካ እናቴ ተበሳጭተሽ ነው ሳትወጪው አልሽ። በይሽ እንደት ነው ሙልዬ? እኔ ግን ይቺ ልጅ ባናደደችሽ ቁጥር ማበዴ ነው። የራስሽ ጉዳይ እንዴ አይደለማ። አንቺ መናደድሽ ላይ ታወቅሽ ይችላል። እኔ ግን እናቴ ስትናደጂ ያመኛል። አንቺ እንድትጎጅብኝ እኮ አልፈልግም እናቴ። ኧረ እባክሽ ሂጂልኝ እባክሽ። ካልሽውን እንግዲህ በቃ ደህና ዋይ እናቴ። ጽናቱ ይስጥሽ። ሰውዬው ነው የሚጨነቀው። የታዘዘው ዕቃ እንዳለ እኮ ገባ። እሱንማ እንደምታስገባው አውቃለሁ። እና ምንድን ነው ችግር አለ? ኤደንና ማዘር ችግር ውስጥ ናቸው አይደል? ተጣልተዋል። ቅድም ስወጣ ትንሿ ዕቃ ሰብራ፣ ትልቋ ደግሞ አኩርፋ ተጣልተው ነው የወጣሁት። እና ገርፏታል እያልከኝ ነው? ከግርፊያ በላይ እኮ ነው የሚናገሩት ንግግር እኮ። እንዴ ደም ስለሌለው ነው እንጂ እኮ ሰዎቹ ተጎዳድተዋል። ስማ አንዴ እስኪ ግባቡ ነው እንጂ ከተግባቡ በኋላ ከጨዋታዎች ነው የሚያደርጉ። ይሄን አምነ ግባብተ አታነሳ።
እኔ የምልህ ገርፏት አኩርፋ እንዳይሆን። ለነገሩ እንኳን ያላነሳች ብታነሳው ምን እንደምትል ታውቃለህ? ስማ ህፃን ልጅ መስላለሁ እንዴ አስሬ እንዴት ሆንሽ ምናምን የምትለኝ ነው የምትለው። ባልደውልስ አሃ ተጣልተን አይደል የወጣ ነው ስታለቅስ ተዋል ብለህ ነው ዝም ያልከው ነው የምትለኝ። እኔ ምኑ ጋር ልሁን ሳሚ? መቀመጫ አታውቁ። የራስ ጉዳይ እንግዲህ ወደን የገባበት ሄሎ ወይ ውዷ እናቴ፣ አርፈ ስራህን አሰራም። እኔ ረስቼዋለሁ። እሱንማ እኔም ረስቼዋለሁ እኮ። ስለሱ ማን ያወራ? አንቺም እኮ መርሳት አለብሽ። እኔም እኮ ረስቼዋለሁኝ። ሳሚ እንዴት ነሽ ልበላት ስላለኝ ነው። በቃ ሰላም በለውና ዝጋው። አየሽ አይደል? አሁንም አኩርፈሻል። ልዘጋው ነው። ትችያለሽ፣ ግን እኔ ደግሜ እደውልብሻለሁ። ቆይ ምን ፈልገህ ነው? አይ በቃ በሰላም መዋልሽን ለማወቅና ውዷ እናቴ እወድሻለሁ ልልሽ። እሺ ውላለሁ አልኩህ እኮ። አትረሹማ? ምኑን ሳልጨነቅ መዋሌን ነው? ታዲያ ለማንኛውም ይኸውልሽ አልጨነቅም። ልጄ ሙት በይኝ እስኪ። እኔ ካረገምኩ አታምነኝም? እሺ ወይዘሮ ሙሉዬ እና ሚስቴ የት ሆና ነው? እንግዲህ ሌላ ዕቃ ካልሰበረች መኝታ ቤት እያጠናች ነው የሚሆነው። እባክዎት አደራ የእናቴንም የሚስቴንም ነገር እያዩልኝ። አርፈ ስራህን ስራ። ምንም የሚያሳስብ ነገር የለም። ቢበዛ እጇን በሰብርላት ነው። አዎ ከዛ ስብር ባህሪህን መተህ ተለቃቀማለህ። እሺ እማ መቼም ቀልድ መሆን አለበት። እንቆቅልሽ የሆነብኝ እሳቸው የማይሳሳቱት ነገር ነው። የሆነ ችግር ይኖርባቸውን እንዴ? አንቺ ምን እየሰራሽ ነው? እያጠናው። እያጠናው? እዚህ ጋር ነው የሚጠናው? ምን ችግር አለ እዚህ ጋርስ ቢሆን? አንዳንዴ መሬቱን ቅዝቃዜ ለጥናት አሪፍ ነው። ሁሌ እኮ ምቾት ጥሩ አይደለም። ትንሽ ነካ ያደርግሻል አይደል? ማን ነው ነካ የሚያደርገኝ? የገጠር ልጆች እኮ መሬት ላይ ነው የሚያጠኑት። ወደው አይስቋሉ። ሃሊውድ ግን እውነተኛዋ ሱፐር ውመን ብለው ፊልም ቢያሰሯቸው ራሱ ይጠቀማሉ። ይበሩ አይደል እንዴ? እንዴት በዚህ ፍጥነት ቀለቡት? አንቺ ከዛ እዚህ ድረስ በምን ፍጥነት መጣሽ? በመስበርሽ እንዳልፈርድብሽ እኔ ስሰብር ለማየት ነው። ኧረ እንደዛ አይደለም ነው። የምር ግን በጣም ገርሞኛል። ሱፐር ውመን ነው መባል ያለበት። መቼም አይሳካልሽም። ተነቃቅተናል። እሺ ተነቃቅተናል። ያኔ ከባለቤቴ እናት ጋር ስኖር እንደሱ ያደርገኝ ነበር። ግን ጅል አልነበርኩም። ሰው እንደው ትንሽ ብልጠት አይኖረውም? እሳቸው ይሳሳታሉ ብሎ ከመጠበቅ መርከብን አስፋልት ላይ መንዳት ይቀላል። ለዛውም በስራ መውጫ ሰዓት 11 ሰዓት ላይ። እንደኔ ግን ሰው ናቸው። ፈጣሪ ሆይ አንዴ ተሳስተው አሳየኝ። በቃ አንዴ ተሳስተው ሰው መሆናቸውን አሳየኝ። ትንሽ ስህተት በቃ እንደ ሰው አንዴ ተሳስተው እንኳን አታሳየኝም? ቆይ ልሳል እንዴ? ልሳል? ይሄን ነገር ካረክልኝ በህይወቴ ሌላ ነገር ምንም አልለምንህም። ሰው መሆናቸውን እኮ ለማወቅ ነው። ሰው መሆናቸውን ኧረ ላጥናበት። ኧረ ማዘር አንዴ ይሳሳቱ። ሄሎ አንቺ ምን አባሽ
ሆነሽ ነው ያልደወልሽው? እባክሽ ማዘር አናደውኝ ረስቼው ነው። ሁሌ አይደል እንደሚያናድዱሽ? ምን ታካብጃለሽ? እንደውም ረስተውት ዛሬ አላናደዱኝም ብትይ ይረዳሽ ነበር። አንድ ጌጥ ተሰበረ ብለው ይኸውልሽ አክሩፎ ቤቱ ራሱ ከብዶኛል። ወይ ምን? ያንን ጌጥ ሰበርሽው? አዎ ሰብረሽዋል። በቃ አንዳንዴ ሲመጣብሽ እብድ እኮ ነሽ። ቆይ እሳቸው ምንሽን ሰበሩሽ? አረ ምንም አላረጉኝም። እሳቸው አንድ ጥፋት እንኳን አይገኝባቸው። እሱን እያሰብኩኝ ወይ ስራዬን አልሰራ ወይ አላጠና። ምንም ብሰራ ለማይጥማቸው ነገር እንዴ ከፈለጉ ታያቸው። በቃ እንደ ሰራተኛሽ ቁጠሪያቸው። አለ አይደለ? በቃ የሚቆጡሽ ሲቆጡሽ ፈስሽን የሚያስመልጡት ሰራተኛሽ አድርገሽ አስቢያቸው። አንቺ ምሻል እንደምታወሩ እሺ በቃ አጥንሽ ግን በይ ቻው ሴትዮ። ሆ አንቺ ብዙ ነው የምታወሪው። ቻው 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 ቻው። አሁንስ አይሰማም ወይ? ሄዱዬ እንዴት ነሽ? ቅድም እኮ ስደውል አላነሳሽም። እያጠናሽ ነበር እንዴ? አዎ እያጠናሁ ነበር። አይ ጎበዝ። በቃ አጥሚ። ረበሽኩሽ እንዴ? ለሰላምታ ብቻ ነው የደወልኩት። አይ ቆይ አንድ ነገር ልነግርህ ነበር። ቅድም ግን ጌጡን አየሩን የጣለው ስላላመንከኝም አይደል? አምኜሻለሁ እንጂ ሄዱዬ። እንደ አየሩ እኮ በጣም ከፍተኛ ግፊት አለው እኮ። እቃ ይጥላል እኮ። አዎ ውይ አምነኸኛል እንዴ? እዩዬ አመሰግናለሁ። ያላመንከኝ መስሎኝ ደግሞ እንዲቀር ብሎኝ እንደነበር። ወድሃለሁ። እሺ ሄዱዬ በቃ አሁን እርሹ እንደምረዳሽ ከገባሽ በቂ ነው አይደል? ውይ መረዳት ለእኔ ምን ማለት እንደሆነ አልነግረኝም መቼም። ነግረሽኝ የለ እንዴ? በቃ አሁን አጥሚ። ቆይ ከመዝጋት በፊት አንድ ነገር ልንገርህ። እሺ ንገሪ። ምንድን ነው? ያው መቼስ ጥፋተኛ እንዳትለኝ፣ ግን ጥፋተኛ ነኝ። መቼስ ሰው ይሳሳታል አይደል? አሻሽላለሁ። አሃ የኔ ወደ አሁን እኮ ለውጣለሽ በጣም እኮ። ባለፈው ወር ነበር የቤቱን እቃ ጠርሙሱን፣ ብርጭቆውን እንዳለ ጌጣጌጡን የጨረሽው። አሁን ለራስሽ ነው ማሰብ ያለብሽ። እቃ እኮ ይተካል። በቃችን አሁን ያልካትን ነገር ማዘር ፊት ትደግማታለህ። አሁን ያልካትን። እሺ ሄሎ አንድ ከስተመር እዩ ሰጋሁ። ወይኔ ጉዴ! ማዘር ደፋት። እኔ ብሆን ኖሮ ይሄ ራስ ያለ ቦታ ምን ይሰራል ብሎ ይቆጡኝ ነበር። እጂ ከዚህ አንቺ እጅሽን መቆጣጠር አትችይም ነበር። ደግሞ አሁን አፍሽን መቆጣጠር አቃተሽ እንዴ? አሁንም ራሱ ተሳስተው ነው የሚቆጡት። ሂጂ እኮ ነው የምልሽ። አንቺ ሂጂ፣ አታግዢኝ። ሂጂ በቃ ሂጂ። ይሻላል። መግባቴንም ሳታረጋግጪ ተኛሻል? ኧረ አልተኛሁም፣ እየጠበኩ እኮ ነው። አንድ ጌጥ ተሰበረብኝ ብለሽ እኔ ልጅሽን ትተይኛለሽ? አንተም ተሰብረሃል፣ እኔ ብቻ ነኝ እኮ የቀረሁት። ታዲያ ቅቅልሽን ተማምኛ አይደል እንዴ ከሰባሪ ጋር ብሬ የምኖረው? ግን ማተይ እንደዚህ አትበይ። እንደምወዳት ታውቂያለሽ። እንደምትወዳ ስለማቅ ነው እንጂ እኮ እስካሁን ተባራ ነበር። ደግሞ አሁንም ውሃ ተደፍቶ መጋጨታችሁን ነገረችኝ። ምን አለች? ተሳስቻ እናደድኳቸው ነው ያለችህ? በራሳቸው ስህተት ጥርግርግ አድርገው ሰደቡኝ አለች። እኔ የምለው ሕፃን ልጅ አግብተህ ግን እንዳሳድጋት ነው ወይ? ጉደፈቻ አምጥቼ ሰጥቼሻለሁ በላይ። እሷ እኮ ግን በጣም ነው የምትወድሽ። የእውነትማ ይሄ አውጥታ ትናገረው እንጂ ከእናቷ በላይ እንደምታከብርሽ ነው የማየው ነኝ። እሺ ተኛ፣ በቃ ተኛ። እና በቃ ተኮራርፋችሁ ልታድሩ ነው? ከዛ ይሄ ኩርፊያ ነገም ይቀጥላል። ሰላም አትፈልጊም እማ? ሰላም የቱ ጋር ነው ያለው? እሷ ጋር እንዳትለኝ እማ። እኔ እኮ ስትሳሳቁ ስትጫወቱ ሳይ ነው በጣም ደስ የሚል። በቃ ሂድ ተኛ። እሺ እወድሻለሁ። ደህና እደሪ። እሺ ሂድ ተኛ። እኔ የምልሽ እንቅልፍ እምቢ አለኝ። እስቲ አጫውቺ። እርሶን ፈርቻቸው ነው እንጂ መርቅነዋል እንደሌላቸው ነበር። እኔ ልጅ ይቅርታ አልጠይቅም። ሲጠየቁ ያሸነፉ ይመስላቸዋል። እስክትበስል አልጠይቃትም። እዩ የፈለገው ሰላም ይሄ ከሆነ በቂ ነው። ምን ላጫውቱት? ከእናትሽ ጋር እንደው ጸብ የምታበርዱት እንዴት ነው? ተጣልተን ስንታረቅ እንኳን አላስታውስም፣ ግን ብንጣላ እንኳን በቃ በአጋጣሚ እንታረቃለን።
ሰው በድለሽ ይቅርታ መጠየቅ ቢያቅትሽ ምን ታደርጊያለሽ? ካቃተኝ ምን አደርጋለሁ? በቃ ተዋለዋ ነው። ምን ነው ይቅርታ የሚጠይቁት ሰው ተገኘ እንዴ? መቼስ ይቅርታ የሚጠይቁት ሰው ከተገኘ አንደኛ መሆነው እኔ ነኝ አይደል? ማዘር ቆይ ጠይቁኝ እንጂ ማዘር፣ ይቅርታ ሊጠይቁኝ ነው? እሺ ጠይቁኝ። ማዘር ይቅርታ እንኳን አልጠየቁኝም። ማዘር ይቅርታ አልጠየቁኝም እኮ ውጡ እንጂ ማዘር። እና ይጠይቁኛ ማዘር። ምን ነው አንቺ ዛሬ መሬት አሰኘሽ? አይ ይቅር እንዳረኩሎት ልነግሮት ፈልጌ። እሺ እናቴ ይቅር ብዬዎታለሁ ማዘር። እሺ አልኩ እኮ ይቅርታውን ተቀብያለሁ ማዘር። እሺ ነገሩ ሄጄ ይቅር ብዬዎታለሁ።